ለመመገብም እጁን ሊያነሳ ሲል የብርጭቆውን ውሃ ይደፋዋል። በዚህ ጊዜም አባትየው በጥፊ መቶት መሬት ላይ ጥለውና መመገቡን ይቀጥላል። ካናትም ወንበሩ ላይ እንደተቀመጠ የወንድሙን መመታት በእልህ ሆኖ እያየ አባቱን በቢላዋ ለመውጋት ቢላዋውን በእጁ ጨብጦ ከራሱ ጋር ይታገላል። በዚህም ሰዓት ከእናቱ ጋር ይተያያል። እናቱም አታድርገው እባክህ በሚል ልመና በሚመስል መልኩ በፊቷ በምልክት ትለምነዋለች። ካናትም እንደምንም ራሱን ተቆጣጥሮ ቢላዋውን ያስቀምጠዋል። በቀጣዩ ቀን ኤኪም፣ ቤከር እና የሼ አዲሱን ዩኒፎርማቸውን ለብሰው ወደ ገርቼክ ኮሌጅ ግቢ ይገባሉ። የትምህርት ቤቱ ግርማ ሞገስና የሀብታሞቹ ተማሪዎች እብሪት ገና ከመግቢያው ይስተዋላል። ከአንድ ውብ ቀይ መኪና ውስጥም የትምህርት ቤቱ ባለቤት ልጅና የትምህርት ቤቱ ንግሥት የሆነችው ሜሊሳ ትወርዳለች። ተማሪዎቹም አዳዲሶቹን ተማሪዎች አፍጥጠው እያዩ ተላምጧቸው ይሳሳቃሉ። ከዛም ርዕሰ መምህሩ ፊክረት ተማሪዎቹን ሰብስቦ ስለ ትምህርት ቤቱ ወግና ሕግጋት እየነገራቸው ትምህርት ቤቱን እየተዘዋወሩ ያስጎበኛቸዋል። በዚህ መሃልም ርዕሰ መምህሩ ሶስቱን አዳዲስ ተማሪዎች ይዞ እያስጎበኘ ወደ ባስኬትቦል መጫወቻ ክፍል ሲገባ አንድ ካናት የተባለ ወጣት ከጓደኞቹ ጋር ሆኖ አንድን ተማሪ እየደበደበ ይደርሳሉ። ካናትም የርዕሰ መምህሩን ድምፅ ሲሰማ መደብደቡን ያቆማል። ፊክረትም ምን እየተከናወነ እንደሆነ ይጠይቃል። በዚህ ጊዜም ተደብዳቢው ልጅ ምንም እንዳልተፈጠረ በማስመሰል ምንም እንዳልተፈጠረ ለፊክረት ይመልስለታል። በዚህ ሰዓትም ርዕሰ መምህሩ አዳዲሶቹን ተማሪዎች ይዟቸው ይወጣል። ይኪምም ያየችውን ነገር ግራ ገብቷት ከመውጫው በር ኋላ ቀርታ በድጋሚ ካናትን ትመለከተዋለች። ከዛ በኋላ ርዕሰ መምህሩ ለነ ይኪም የቁሳቁስ ማስቀመጫ ሎከራቸውን አሳይቷቸው ወደ ቢሮ ይሄዳል። በመቀጠልም በቅርቡ ለሞተው የሥነ ጽሑፍ መምህር የመታሰቢያ ሥነ ሥርዓት ሲካሄድ ኤጂ የተባለች ተማሪ በእውነተኛ ሐዘን ስታለቅስ፣ ሜሊሳና ጓደኞቿ ግን በስውር ሲሳለቁ ይታያሉ። በዚህ ስፍራም ካናትና ይኪም አይን ላይን ይተያዩና ካናት ይኪም ላይ ያፈጥባታል። ከፕሮግራሙ በኋላም ይኪም ብቻዋን ትምህርት ቤቱን ስትቃኝ ሜሊሳ ከጓደኞቿ ጆይዳና ዳሃን ጋር ትቀርባታለች። ሜሊሳ መጀመሪያ እጅግ ጨዋ በሚመስል አቀራረብ ትምህርት ቤቱን ልታስጎበኛት ብትሞክርም ወደ ኮሪደሩ ጫፍ ሲደርሱ ግን ካናትን በሩቁ ታሳያታለች። ካናትም እዚህ ልዩ ቦታ ያለው የኔ ልዩ ፍቅር ነው፣ ስለዚህ ከሱ ጋር የተቀራረበ ነገር ባይኖርሽ ይመረጣል በማለት በለሰለሰ አንደበት የተቀመመ ጥብቅ ማስፈራሪያ ታስተላልፍላታለች። ከዛ በኋላ ይኪም ከትምህርት ቤት መልስ ሲመሽ ሌይላን ለመጠየቅ ወደ ቤቷ ትሄዳለች። ይኪምም ስለ አዲሱ ትምህርት ቤት የመጀመሪያ ቀን ውሏ እየነገረቻት እያለ ሌይላ በድንገት ትምህርት ቤት ውስጥ ካናት የሚባል ልጅ አግኝተሻል ስትል ትጠይቃታለች። ይኪምም በመገረም የት ነው የምታውቂው ስትል መልሳ ሌይላን ትጠይቃታለች። ሌይላም በምላሹ ድንግጥ ብላ የትም ሙሉ የሰፈር ልጃገረዶች እንዳለኮ ስለሱ ነው የሚያወሩት ካንቺ በቀር ስትል ትመልስላታለች። ይኪምም ቀጠላ አድርጋ እነሱን ሴቶች አርፋችሁ ተቀመጡ፣ ካናት ፍቅረኛ ያለው በያቸው ብላ እንደ ቀልድ ትመልስላታለች። በዚህ ጊዜ የሌይላ ፊት ወዲያውኑ ይቀየራል። ይኪምንም ክፍሉን ለቃ እንድትሄድላት በኃይል ትናገራታለች። በዚህም ይኪም ግራ ይገባትና ከክፍሏ ትወጣላታለች። ከዛ በኋላ ምሽት ላይ ካናት ወደ አንድ ሬስቶራንት ሄዶ አዛል የምትባል ልጅን ወደ ትምህርቷ እንድትመለስ ሲነግራት እናያለን። በንጋታው ተማሪዎቹ ክፍል ሲገቡ ሜሊሳ ካጠገቧ የምትቀመጠውን ተማሪ አስነስታ ይኪምን እንድትቀመጥ ትጋብዛታለች። ይኪምም ማሊሳ እያደረገች ያለውን ነገር ባይጥማትም ከጎኗ ትቀመጣለች። ይኪም ከተቀመጠች በኋላም ወደ ኋላ ስትዞር ከበስተኋላ በኩል አንድ መነጽር ያደረገና ብቸኝነትን የሚመርጥ የተረበሸ ልጅ ትመለከታለች። ሀብታሞቹ ተማሪዎች ኦዛንና ድሃንም የድሃውን ቤከር ያረጁ ጫማዎች እያዩ ይሳሳቃሉ። ብሎም ሌሎቹ ወንዶች ተማሪዎች የቤከርን ጫማ አውልቀው ሙድ ይይዙበታል። በዚያች ቅጽበት ግን በሞተው መምህር ቦታ የገባው አዲሱ የሥነ ጽሑፍ መምህር ሰሊም ክፍል ገብቶ ሁኔታውን ሲያይ ያልጠበቀ እርምጃ ይወስዳል። ሁላችሁም ጫማችሁን አውልቁ፣ የማንም እግር ከሌላው አይበልጥም በማለት ሁሉንም ተማሪዎች በባዶ እግራቸው እንዲቀመጡ ያዛቸዋል። በዚህ ጊዜም አብዛኛው ተማሪዎች ጫማቸውን አናወልቅም ሲሉ የእምቢተኝነት መልስ ይሰጡታል። በዚህ ሰዓትም አናወልቅም ያሉትን ሁሉ ከክፍል ያባርራቸዋል። ተማሪዎቹም ማሊሳን ጨምሮ ከክፍል ወጥተው በአንድ ስፍራ ይቀመጡና መምህር ሰሊም ላይ አስተማሪ እርምጃ እንደሚወስዱበት በንዴት ይዘታሉ።
ከዛ መምህር ሰሊም ክፍለ ጊዜው ካበቃ በኋላ ክፍል ቀርተው ለነበሩ ተማሪዎች የሰጠውን የሥነ ጽሑፍ አሳይመንት ሰብስቦ ከክፍል ከወጣ በኋላ በኮሪደሩ በኩል ወደ ቢሮ እየተመለሰ ማንበብ ይጀምራል። በዚህ ጊዜም አይኖቹ ሂኪም የጻፈችው ጽሑፍ ላይ ያርፍና መተላለፊያ ኮሪደሩ ላይ ቆሞ ያነበዋል። በጽሑፉም እጅግ ይገረማል። ከክፍል ከወጡም በኋላ ሂኪም ሌይላን የገጨውና በትምህርት ቤት ውስጥ ገብቶ የተደበቀውን መኪና ለመፈለግ በማሰብ ከቆሙት መኪኖች መካከል ጥቁሯን የካናትን መኪና ቀረብ ብላ ማስተዋል ትጀምራለች። በዚህ መሃልም ድንገት ካናት ኬት መጣ ሳይባል ለመግባባት በሚመስል መልኩ የመኪናውን ቁልፍ ለሷ እየወረወረ መንዳት ከፈለገች በመኪናው ዞር ዞር እንድትል ይጠይቃታል። ሂኪምም ባክኔ መንዳት አልችልም፣ መንዳት አልፈልግምም ስትል ትመልስለታለች። ታዲያ ምንድነው መኪናው ላይ የምታፈጩ ሲል ካናት እጇን በመያዝ ሊያወጣጣት ይሞክራል። ሂኪምም እጇን አስለቅቃው ትታው ትሄዳለች። በመቀጠልም ሂኪም፣ ቤከርና አይሼ በትምህርት ቤቱ በአንደኛው ክፍል ኮሪደር ላይ እየሄዱ ሳለ አንዲት ተማሪ ሕይወቱ ባለፈው መምህር የምኞት መግለጫ መጻፊያ ደብተር ላይ ረፍዷል የሚል ጽሑፍ ከጻፈች በኋላ ስትሄድ ከሂኪም ጋር ትጋጫለች። ይህም ሲሆን ሜሊሳ በርቀት ሆና በተለየ ስሜት እያየቻቸው ነበር። ከዛ በኋላ ሂኪም በመታጠቢያ ቤቱ መስታወት ፊቷ ላይ ያለውን ጭረት እያየች እያለ ማሊሳ ከበስተኋላዋ ወደ መታጠቢያ ክፍል ትገባና ሰላም ትላታለች። በመቀጠልም ሂኪም ያልጠበቀችውን ጥያቄ ትጠይቃታለች። በመኪናው አደጋ የተጎዳችውን ልጅ ታውቂያታለሽ? ሂኪምም በማሊሳ ጥያቄ ግራ ተጋብታ አዎ የቅርብ ምርጥ ጓደኛዬ ናት ስትል ትመልስላታለች። ሂኪምም ከመለሰችላት በኋላ ማሊሳ ለምን ጥያቄውን እንደጠየቀቻት ግራ ተጋብታ እያሰበች እያለ ማሊሳ ነገ እንገናኝ በማለት ተሰናብታት መታጠቢያ ክፍሉን ጥላ ትወጣለች። ፊልሙ ወደ ሌይላ ሲመልሰን ሌይላ በስልኩ ላይ ከአንድ ሰው ጋር እያወራች ያ ሰው ግን ለላከችው መልእክት ሳይመልስላት ቀኑን ሙሉ እንደጠፋ እናያለን። ሌይላም ተበሳይታ ስልኳን አልጋው ላይ ትወረውረዋለች። ከዛ በኋላ በትምህርት ቤት ውስጥ ካናት ወደ መኪና ውስጥ እየገባ እያለ ማሊሳ ትደርስበትና ስትደውልለት ለምን ስልኳን እንዳላነሳ ትጠይቋለች። ካናትም ያላነሳው ስላልሰማው እንደሆነና ከዚህ በኋላ ስለተለያዩ ባትደውልለት እንደሚመርጥ ይነግራትና መኪና ውስጥ ገብቶ ጥሏት ይሄዳል። ይህ ሁሉ ሲሆን ሂኪም በርቀት ትመለከታለች። ከዛ በኋላ ካናት ቤቱ ገብቶ ከቤተሰቡ ጋር በመመገቢያ ጠረጴዛ ላይ ተቀምጦ እንመለከታለን። በገበታው ላይም አባቱና እናቱ ካናትም ተቀምጧል። የካናት እናት ላይም የመፍራትና ምቾት የማጣት ስሜት ይነበባል። ሁሉም ዝም ብለዋል። የሚያወራ ሰውም የለም። ከጥቂት ደቂቃዎች በኋላ ሂኪም በክፍል ውስጥ መነጽር አድርጎ ከኋላ ተረብሾ የተቀመጠውን የካናት ታናሽ ወንድም በደረጃው ላይ ወርዶ በገበታው ወንበር ላይ የተንቀጠቀጠ ይቀመጣል። ለመመገብም እጁን ሊያነሳ ሲል የብርጭቆን ውሃ ይደፋዋል። በዚህ ጊዜም አባትየው በጥፊ መቶት መሬት ላይ ጥለውና መመገቡን ይቀጥላል። ካናትም ወንበሩ ላይ እንደተቀመጠ የወንድሙን መመታት በእልህ ሆኖ እያየ አባቱን በቢላዋ ለመውጋት ቢላዋውን በእጁ ጨብጦ ከራሱ ጋር ይታገላል። በዚህም ሰዓት ከእናቱ ጋር ይተያያል። እናቱም አታድርገው እባክህ በሚል ልመና በሚመስል መልኩ በፊቷ በምልክት ትለምነዋለች። ካናትም እንደምንም ራሱን ተቆጣጥሮ ቢላዋውን ያስቀምጠዋል። ፊልሙ ወደ ሌይላ ሲመልሰን ሌሊት ላይ ሌይላ በአልጓ ውስጥ እንዳለች እንዴት ነሽ ልዕልቷ የሚል ከጠፋባት ሰው ቴክስት ይደርሳታል። ሌይላም እንዴት በአንዴ ረሳኝ ውሸታም ነህ ብላ ትመልስለታለች። እሱም መልሶ የምን ውሸት ሲል ይመልስላታል። ሌይላም በተሯ ሜሊሳ ብላ ትልክለታለች። በዚህ ጊዜም እሱ አብቅቷል፣ እሱ ያለፈ ታሪክ ነው ሲል ደግሞ ይልክላታል። በዚህም ሌይላ ከገባችበት ድብርት በጥቂት እፎይታ ታገኛለች። በንጋታውም በትምህርት ቤት ውስጥ በድጋሚ ሜሊሳ ካናትን ጠብቃ ልታናግረው ስትሞክር ካናት ሁለተኛ አጠገቡ እንዳትደርስ ነግሯት ይሄዳል። ከዛ ክፍል ከገቡ በኋላ ሜሊሳ የአንድን የክፍሏን ተማሪ ሂኪም ካጠገቧ እንድትቀመጥ ቦታ እንድትቀይራት አስገድዳት፣ ልጅቷም ስላልተስማማች የልጅቷን ቦርሳ ቆሻሻ መጣያ ውስጥ በመክተት በክፍሉ ተማሪዎች ፊት በማዋረድ ታስቅባታለች። ተማሪዋም እያለቀሰች ከክፍሉ ትወጣለች። ሂኪምም ማሊሳ ባደረገችው ነገር ይደብራታል። ከዛ በኋላ ካናት በልብስ መቀየሪያ ክፍል ውስጥ ታናሽ ወንድሙ በአባቱ ምት ምክንያት የተጎዳ እጁ የተጠቀለለበትን ባንዴጅ ሲፈታ ሊያግዘው ሲሞክር ታናሽ ወንድሙ በአባቱ ሲመታ ካናት ምንም ባለማድረጉ አዝኖበት እገዛውን እንደማይፈልግና እንዲሄድለት በብስጭት ይነግረዋል። ካናትም ወንድሙን መጠበቅ ባለመቻሉ በውስጡ እየተበሳጨ ታናሽ ወንድሙን ይበልጥ ላለማናደድ ዞር ይልለታል። ይህ እየሆነ ያለ ሂኪም በትምህርት ቤቱ ስትዘዋወር አንዲት ሴት ከህንፃው ጫፍ ላይ ቆማ ትመለከትና ራሷን ልትወረውር መስሏት በፍጥነት ወደ ህንፃው ጫፍ በመውጣት ልጅቷን ከህንፃው ጫፍ ወደ መሃል ትጎትታታለች። ነገር ግን ልጅቷ በመደናገጥ ምን ሆነሽ ነው የጎተትሽኝ ስትል ትጠይቃታለች። ሂኪምም ራሷን ልታጠፋ መስሏት ልታድናት እንደምትጠይ ትነግራታለች። በዚህ ጊዜም የሂኪም ቀና ልብ ይገርማትና አመስግናት ጊዜ ልብ አላለው ስትል ሂኪምን ትተዋወቃታለች።
ከዛ በኋላ ሁለቱ ሴቶች ከህንፃው ጫፍ ላይ ወርደው ወደ መመገቢያ ክፍል ውስጥ ሲገቡ ሜሊሳ ሂኪምን ከሩቁ ታያትና ለሂኪም እጇን ታውለበልብላታለች። በዚህ ጊዜም ሂኪም በሜሊሳ እጅ ውስጥ እየገባች እንደሆነ በማሰብ ይቺን ሴት ተጠንቀቂያት ብላት ትሄዳለች። ሂኪምም ወደ ሜሊሳ ጋር ሄዳ ትቀመጣለች። በዚህ ሰዓትም ቀደም ሲል ሜሊሳ በክፍል ውስጥ ቦርሳዋን ወርውራ ያዋረደቻት ልጅ በሜሊሳ ትዕዛዝ ሁሉም መቀመጫ ቦታዊ ተይዟል እንድትባል ከተደረገች በኋላ ከነያዘችው ምግብ እንድትወርቅ ትደረጋለች። በዚህ ሰዓትም ልጅቱ ወደ ሂኪም በመቅረብ ይህ ሁሉ በአንቺ የተነሳ ነው ብላት ከመመገቢያ አዳራሹ ሮጣ በመውጣት የሂኪም ሎከርን እየደበደበች በቃኝ መሮኛል በአንቺ ምክንያት ነው ስትል እያለቀሰች ትጮኻለች። ከዛ በኋላ ርዕሰ መምህሩ ኤኪም ቤከርና አይሼን አስጠርቶ ማታ ትምህርት ቤቱ ለሶስቱ የስኮላርሺፕ ተማሪዎች ያዘጋጀውን የእንኳን ደህና መጣችሁ የኮክቴል ግብዣ ስላለ ማታ ዝግጅቱን የሚመጥን አለባበስ ለብሰው ከነወላጆቻቸው እንዲገኙ ይነግራቸዋል። ምሽት ላይ አይሼ አባቷ እጅግ የሥነ ሥርዓት ሰው ስለነበረ ከሂኪም ጋር ላጠና ነው በሚል ምክንያት አታላ ልብሷን በቦርሳ ይዛ ከወጣች በኋላ ወደ ሂኪም ቤት በመሄድ ወደ ግብዣ ቦታ ለመሄድ ይዘገጃጃሉ። ሲጨርሱም ሂኪም አይሼና የሂኪም እናት ሆነው ወደ ግብዣው ስፍራ ያቀናሉ። ከቦታው ሲደርሱም ተማሪዎቹ ፈታ እያሉ ነበር። በስፍራው ላይም ያልተጠበቀው እንግዳ የቤከር ወንድም ካፕላምም ተገኝቷል። ይህንንም ሲያይ ርዕሰ መምህሩ ቪክረት ለምን እንደመጣ ይጠይቋል። ካፕላንም እያሾፈ ጉዳያቸውን እንዳላለቀ ሌላን ገይቶ ወደ ትምህርት ቤት የገባው መኪናን እንዳላየ እንዲናገር በገንዘብና ለወንድሙ የነጻ ትምህርት ዕድል ሊሰጡት እንደተስማሙና ከዛ ውስጥ የወንድሙ የትምህርት ዕድል ብቻ እንደተፈጸመና የገንዘብ ክፍያው እንዳልተፈጸመለት በዚያው ሊያስታውሰው እንደሆነ እያሾፈ ይነግረዋል። ይህ እየሆነ እያለ ማሊሳ ካናትን በዝግጅቱ ላይ ባለማየቷ ደጋግማ ስልክ ትደውልለታለች። ነገር ግን ካናት ፈጽሞ ስልክ ሊያነሳላት አልቻለም። ከጥቂት ቆይታ በኋላ ካናት ከታናሽ ወንድሙ ጋር በዝግጅቱ ስፍራ መኪና ማቆሚያ ቦታ ይደርሳል። ታናሽ ወንድሙ ግን ከመኪናው መውረድ እንደማይፈልግ እዚህ ዝግጅቱ እስኪያልቅ መቆየት እንደሚፈልግ ይነግረዋል። ካናትም ሐሳቡን ሊያስቀይረው ቢሞክርም ስላልቻለ ታናሽ ወንድሙን መኪና ውስጥ ትቶት ወደ ዝግጅቱ ቦታ ይሄዳል። ከዛ በኋላ ማሊሳ ካናትን ስታየው ወደሱ በመሄድ ልታቅፈው ስትሞክር ስንት ጊዜ ነው ተይኝ ብዬ ነገርኩሽ በማለት አመነጫጭቋት ትቷት ይሄዳል። በዚህ መሃልም ሂኪምም በሩቅ ያያትና ውበቷን ትኩር ብሎ መመልከት ይጀምራል። በዚህ መሃልም የአይሻ አባት ከሱቅ ዕቃ ለመግዛት ከቤት በመውጣት ከአንድ ባለሱቅ ጋር ዕቃ እንዲሰጠው ከነገረው በኋላ ባለሱቁም ዕቃውን ለማውጣት ስልኩን አስቀምጦ ሲሄድ የአይሻ አባት ልጁን በፕሮግራሙ ስፍራ ልጆች በማህበራዊ ሚዲያ ቀጥታ እያስተላለፉት አይሽም ስትደንስ ይመለከትና እሳት ለብሶ እሳት ጎርሶ ወደ ፕሮግራሙ ጋር ይሄዳል። በፕሮግራሙ ስፍራም ሂኪም የሚበላ ለማምጣት ወደ ምግቡ ስፍራ ስትሄድ ካናት በአይኑ በፍቅር ከተመለከታት በኋላ ወደ እሷ ሄዶ ይጋጫትና የያዘችውን ነገር ያስጥላታል። በዚህም ሁለቱም የወደቀውን ለማንሳት እኩል ዝቅ ሲሉ በድጋሚ ይጋጫሉ። በዚህ አጋጣሚም የካናትና የሂኪም የእጅ ብራስሌትም እርስ በርሱ ይተሳሰራል። በዚህ ጊዜም ካናት ሂኪምን ወደ ራሱ አስጠግቶ በተከፈተው ሙዚቃ በስሱ መደነስ ይጀምራል። ሂኪምም እንዴት እንደሆነ በማታውቀው ስሜት አይኑን እያየች በደመ ነፍስ ትንቀሳቀሳለች። ይህ ሁሉ ሲሆን ማሊሳ በድንገት ትመለከታለች። አይኗም ያየውን ማመን አቃታት። በንዴትም ባለችበት ደርቃ ቀረች። በዚህ መሃልም የአይሻ አባት በስፍራው ይደርስና ከባድ ብጥብጥ በማስነሳት ልጁን እየጎተተ ከፕሮግራሙ ቦታ ይዟት ይወጣል። ዝግጅቱም እየተከናወነ እያለ በትምህርት ቤቱ ኮሪደር ሎከሮች ጋር የቆመው ካናት በባስኬትቦል መጫወቻ ክፍል ውስጥ የደበደበው ልጅ በአካባቢው የሚያየው ሰው እንደሌለ ካረጋገጠ በኋላ ሌላን የገጫት ሹፌር ያደረገውን ማስክ ከሎከሮቹ መሃል አንዱን ከፍቶ ሎከር ውስጥ ያስቀምጣል። ከዛ በኋላ በንጋታው ሂኪም በመልበሻ ክፍል ውስጥ እያለች ማሊሳ ከሁለት ጓደኞቿ ጋር በመምጣት ሂኪምን ከዚህ በኋላ ካናት ጋር እንዳትደርስ አለበለዚያ የሚመጣባትን ነገር እንደማትችለው አስጠንቅቃት ትሄዳለች። ይህ ከሆነ በኋላ ካናት በኮሪደሩ ላይ የሚገኘውን የሎከሩን በር ሲከፍተው በሎከር ውስጥ ማስኩን ይመለከታል። ግራ በመጋባትም እያየው እያለ ሂኪም ከጀርባው ትመጣለች። በካናት ሎከር ውስጥ ያየችውም ነገር እጅግ ያስደነግጣታል። ማስኩ ሌላን የገጫት መኪና ሹፌር ያደረገው ማስክ ነው።